በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላሙን አብዝቶ ያደለን በሰላምና በሕይወት የጠበቀን የትንሣኤያችን በኩር የሆነው አምላካችን እግዚአብሔር በሰላም ጠብቆ በይቅርታው በምሕረት አደባባዩ ስላገናኘን ቅዱስ ፈቃዱ ይሁንልን። በመላው ዓለም የምትገኙ ይህንን የትምህርት መርሃ ግብር የምትከታተሉ ኦርቶዶክሳውያን እንደያላችሁበት የሰዓት አቆጣጠር ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኅን መዝገበ በረከት እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እንዲሁም የቅዱሳን ባለሟሎቹ ጸጋና በረከታቸው ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ ለውስን ደቂቃዎች በዓለ ጰራቅሊጦስን አስመልክቶ ትንሽ እንነጋገራለን። እግዚአብሔር ጥበቡና ማስተዋሉ ለሁላችን ያድለን። የምንነጋገርበት የትምህርታችን መነሻ ሀሳብ የሚሆነው በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ወተመሉ ኩሎሙ መንፈሰ ቅዱሰ፣ ሁላቸውም መንፈስ ቅዱስን ተሞሉ ይላል። የተሞሉት ቅዱሳን ሐዋርያት ሲሆኑ መንፈስ ቅዱስን የሞላቸው እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን ነውና ይህንን ቀድሞ መንፈስ ቅዱስን እንዲሞሉ ቀድሞ ተናግሮ ነበር። የተናገረው በአርበኛው ቀን ወደ ሰማይ ሲያርግ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ጽኑ ተስፋው ለአብ፣ የአብን ተስፋ ጽኑ በኢየሩሳሌም ከተማም ቆዩ ብሎ ነግሯቸው ነበርና በዛ መሰረት በቅዱስ ማርቆስ እናት በማርያም ቤት ጽርሐ ጽዮን በሚባለው ቀድሞ ለአገልግሎት ቀድሞ ለመልካም ስራ ይጠቀሙበት በነበረው ቤት ለጸሎት ተሰብስበው ሳለ ለስም አጠራሯ ክብር ምስጋና ይግባትና እናታችን እመቤታችን ቅድስት ድንግል ማርያም 72ቱ አርድእት 36ቱ ቅዱሳት አንስት እንዲሁም 11ዱ ሐዋርያት በተሰበሰቡበት በዝህለት መንፈስ ቅዱስ በእሳት በነፋስ አምሳል ባሉበት መጥቶ ክብርን እንዳጎናጸፋቸው ጉድለታቸው እንደሞላ ሙላት የሚያስፈልገው ጉድለት ላለበት ነገር ነውና መንፈስ ቅዱስ መጥቶ ጉድለታቸው እንደሞላ መጻሕፍት ይነግሩናል ማለት ነው። ይህ ዕለት እንግዲህ በዓለ ጰራቅሊጦስ፣ በዓለ ሃምሳ፣ በዓለ ጰንጠቆስቴ በሚሉ በሶስት ስሞች ይጠራል። በዓለ ሃምሳ ማለት በግዕዝ ቋንቋ 50ኛው ቀን ማለት ሲሆን በዓለ ጰንጠቆስጤ ማለት ደግሞ በግሪከኛ ወይም በጽር ቋንቋ እንዲሁ ትርጉሙ ተመሳሳይ ሆኖ ይገኛል። ሶስተኛው በዓለ ጰራቅሊጦስ ማለት በዓለ ጰራቅሊጦስ ማለት በዓለ ጰራቅሊጦስ ሐዋርያትን የሚጎበኝ የሚያጽናና የሚያጸና የሚያረጋጋ የሚያስደስት ማለት ነው። በእነዚህ ስሞች ይህ በዓል ይታወቃል። ስለ በዓለ ጰራቅሊጦስ በዚህ ደቂቃ ብዙ ማውራት ባይቻልም ተናግሮ መጨረስ ባይቻልም በእነዚህ ባጭሩ በእነዚህ ስሞች የሚጠራ ነው ማለት ነው። መንፈስ ቅዱስ ለምን በሐዋርያት ላይ ወርዶ ሞላባቸው ወይም ደግሞ በእነሱ ላይ ለምን አረፈ ሲባል ስለ ሶስት ነገር እንደወረደ ቅዱሳን አባቶቻችን ያስተምሩናል። የመጀመሪያው ኃይልን ለመስጠት ነው። በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ኃይል አጥተው ሳይበረቱ በድካም እያሉ በዝግ ቤት እያሉ ፈርተው በዝግ ቤት ተቀምጠው ሳለ ወደፊት ኃይል አግኝተው ወደፊት ወደ ዓለም ሄደው ዓለምን የጎሰቆለውን ዓለም ባዶ የሆነውን ዓለም ኃይል ይሰጡት ዘንድ እነሱ መጀመሪያ ኃይል ማግኘት ነበረባቸውና ኃይልን ለመስጠት መንፈስ ቅዱስ በእነሱ ላይ እንደወረደ መንፈስ ቅዱስ ጉድለታቸው እንደሞላ መጻሕፍት ይነግሩናል ማለት ነው። ሁለተኛው ሐሰተኛውን ዓለም ለመውቀስ ነው። እንደሚታወቀው ዓለም በርባንን ስትቀድስ ክርስቶስን አርክሳ ክርስቶስን ወንጅላ ስለነበረ ሐሰተኛውን በርባንን ቋንጃ ይቆርጥ የነበረውን በርባንን ስታከብር ክርስቶስን ስታዋርድ ስለነበረ ክርስቶስ እውነተኛ አምላክ በርባን ደግሞ ወንጀለኛ መሆኑን ለማሳወቅ ዓለም ሐሰተኛውን ዓለም ለመውቀስ መንፈስ ቅዱስ በሐዋርያት ላይ
ወርዷል ማለት ነው። በሶስተኛ ደረጃ ሰዎችን ወደ እውነት ለመምራት ሰዎች ስለ ክርስቶስ እውነት የማይናገሩበት የተለያዩ ሰዎች እየተነሱ ክርስቶስን ተራ ፍጡር አድርገው የሚመለከቱበት ዘመን ስለነበረ እውነተኛ አምላክ መሆኑን በትንሣኤው በእርገቱ በዓለ ጰራቅሊጦስን እውነተኛ አድርጎ ለሐዋርያት በገባው ቃል መሰረት እንደላከላቸው ለማሳየት ወደ እውነተኛው ሰዎችን ወደ እውነተኛው ወደ ክርስቶስ እውነት ወደ ሆነው ክርስቶስ ለማምጣት መንፈስ ቅዱስን ለሐዋርያት ልኮላቸዋል ማለት ነው። መንፈስ ቅዱስ ማለት ምን ማለት ነው ስንል መንፈስ ቅዱስ ፈጣሪ ነው። አብ ወልድ መንፈስ ቅዱስ ብለን በምንጠራው የሶስትነት ስም መሰረት መንፈስ ቅዱስ ሶስተኛውን ቦታ ይዞ የሚገኝ ከሶስቱ አካል አንዱ አካል ነው ማለት ነው። መንፈስ ቅዱስ እግዚአብሔር ነው። በሁለተኛ ደረጃ ስንመለከት መንፈስ ቅዱስ እግዚአብሔር ነው። በተለያየ ዘመን የተለያዩ ሰዎች ተነስተው መንፈስ ቅዱስን ሌላ ስም ሰጥተው ሲኮንኑ መንፈስ ቅዱስን ሲክዱ የታዩበት ዘመን ነበረ። ለምሳሌ በ381 ዓመተ ምህረት መቅዶስና ተከታዮቹ ወይም ደግሞ አጃቢዎቹ መንፈስ ቅዱስን ሕጹጽ ብለው መንፈስ ቅዱስን አቃለው ይናገሩ በነበሩበት ሰዓት 150 ሊቃውንት በቁስጥንጥንያ ተሰብስበው የመንፈስ ቅዱስን እውነትነት ያረጋገጡበት የመንፈስ ቅዱስ እግዚአብሔርነትን ያረጋገጡበት ነው ጉባኤ ነው። በመሆኑም መንፈስ ቅዱስ እግዚአብሔር ነው ማለት ነው። ሶስተኛው ከአብና ከወልድ ጋራ በመለኮት መንፈስ ቅዱስ የተካከለ ነው። ልዩነት የለበትም። ዘእሩይ ምስለ አብ በመለኮቱ መንፈስ ቅዱስ ከአባቱ መንፈስ ቅዱስ ከአብ መንፈስ ቅዱስ ከወልድ ጋራ እኩል ነው ማለት ነው። ልዩነት የለበትም። ሶስተኛው መንፈስ ቅዱስ በስሙ ልዩ ነው። ይሄም በተለያዩ ቅዱሳት መጻሕፍት ተነግረዋል። ቤተ ክርስቲያንን በማጽናት ቤተ ክርስቲያንን ፍጻሜዋን በማሳየት ቤተ ክርስቲያን ስንል የእያንዳንዳችን ሕዋስ ስለሆነ በእያንዳንዳችን ሕዋስ በሐዋርያት ላይ ያረፈው መንፈስ ቅዱስ በሁላችን ላይ እያረፈ ሁላችን የሚያጸናና የሚያጽናና ስለሆነ መንፈስ ቅዱስ በልዩ ስሙ መንፈስ ቅዱስ ተብሎ ይጠራል ማለት ነው። መንፈስ ቅዱስ በግብሩ ይጠራል። በግብሩ ሰራጺ ነው። አብ አባት፣ አስራጺ፣ ወልድ ልጅ ብለን በምንጠራበት የምስጢረ ሥላሴ ትምህርት መንፈስ ቅዱስ ከአብ ብቻ የሚሰርጽ ሰራጺ ነው ማለት ነው። ሌላው መንፈስ ቅዱስ ምሉ በኩለሄ ነው። መንፈስ ቅዱስ የሌለበት ቦታ የለም። ሰዎች ሊወስኑት ይሞክራሉ። ሰዎች እንዲነው ሊሉት ይሞክራሉ። ግን እሱ እንዳልሆነ ደግሞ ቅዱሳት መጻሕፍት ተባብረው መንፈስ ቅዱስ ሙሉ በኩለሄ እንደሆነ ከሚያሳውቀው አንዱ መንፈስ ቅዱስ ይመጣል ብለው ባላሰቡበት ዘግተው በተቀመጡበት እግዚአብሔርን ደጅ የጸኑ በተቀመጡበት ሰዓት በሁሉም ላይ መጥቶ እንዳረፈ የሚያመላክተው አንዱ በሐዋርያትና በቤተሰቡ በመላ ቤተሰቡ ላይ እንደሆነ እንመለከታለን ማለት ነው። መንፈስ ቅዱስ ሌላው ከውድቀት የሚያነሳ ነው። በተለያየ መንገድ በኃጢአት በበደል የወደቁትን በንስሐ ሳሙና አጥቦ ሰንግሎ ወልውሎ የሚያነሳ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ የሚያረጋጋ ነው። መግቢያችን ላይ እንዳየነው ሐዋርያት ተረብሸው ሐዋርያት ተበታትነው በነበሩበት ሰዓት ወደ አንድነት አመጥቶ አረጋግቶ እሱን ገንዘብ እስከሚያደርጉ ድረስ ተቸግረው ነበርና እሱን ገንዘብ ሲያደርጉ ተረጋግተው ከዛ በኋላ መልእክታቸውን ተሸክመው ወደ ዓለም የሄዱበትና ስለ መንፈስ ቅዱስ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተረጋግተው ያስተማሩበት ስለሆነ መንፈስ ቅዱስ የሚያረጋጋ ነው ማለት ነው። መንፈስ ቅዱስ ሌላው ምስጢር ገላጭ ነው። ቅዱሳን ሐዋርያት ክርስቶስ በሚያስተምርበት ሰዓት ብዙ ነገር አይገባቸውም ነበር። ምስጢር የተደላደለላቸው በ50ኛው ቀን መንፈስ ቅዱስ ገንዘብን ሲያደርጉ ስለሆነ መንፈስ ቅዱስ ምስጢር ገላጭ ነው። ለሐዋርያት የገለጸውን መንፈስ ለሐዋርያት የሰጠውን ጸጋና በረከት ለሁላችንም እንዲገልጥልን እንዳድለን ቅዱስ ፈቃዱ ይሁንልን። ስለዚህ መንፈስ ቅዱስ ምስጢር ገላጭ ነው። ሌላው መንፈስ ቅዱስ የሚያነጻ ነው። ከተለያየ ርኩስ መንፈስ ከተለያየ ኃጢአት በደል የሚያነጻ የሚለይ ነው መንፈስ ቅዱስ። ሌላው መንፈስ ቅዱስ የሚያጸና ነው። ፈርተው የነበሩትን ያጸናቸው። እንደውም በዮሐንስ ወንጌል ላይ አጽናኙን እስከምልክላችሁ ብሎ እንደሚያጸናቸው እስከ ዓለም ፍጻሜ እንደማይለያቸው የሚልክላቸው መንፈስ ቅዱስ እስከ ዓለም ፍጻሜ እንደማይለያቸው ለሚናገሩት አንድም ደቂቃ ጭንቀት እንደማይኖርባቸው መንፈስ ቅዱስ ጸጋውን እንደሚያድላቸው ተናግሯቸው ነበርና መንፈስ ቅዱስ የሚያነጻ ነው ማለት ነው። መንፈስ ቅዱስ
የሚያስደስት ነው። ከፍቷቸው የነበሩትን ሐዋርያት አዝነው ተክዘው የነበሩትን ሐዋርያት ያስደሰታቸው በዚህ ዕለት ነው። ሁላችንም ሲከፋን፣ ሁላችንም ስናዝን የሚያስደስተንና የሚያረጋጋን ይኸው መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ ሰዎችን በጸጋ ይወልዳል። ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እያለች ቤተ ክርስቲያናችን የምታስተምረው ለዛ ነው። በ40ና በ80 ቀናችን ስንጠመቅ ከማኅፀነ ዮርዳኖስ ከመንፈስ ቅዱስ ነው የምንወለደው። ስለዚህ መንፈስ ቅዱስ ሁላችንም በ40ና በ80 ቀናችን የሚወልደን ነው ማለት ነው። የመጨረሻው ቤተ ክርስቲያንን ለአምልኮተ እግዚአብሔር ያነሳሳል መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ቤተ ክርስቲያን ስትሰራ አብሯት የማይለይ ለዛ ነው ቅዱስ ያሬድ በተናገረው የድርሰት ክፍል መንፈስ አብ ቀደሳት፣ ወልድ ሰራት፣ መንፈስ ቅዱስ ፈጸማት ብሎ ቅዱስ ያሬድ ይናገራልና መንፈስ ቅዱስ በእነዚህ ስሞች የሚጠራ በሐዋርያት ላይ የወረደ ሐዋርያትን የባረከና የቀደሰ ስለሆነ መንፈስ ቅዱስ በዚህ መንገድ ይገለጣል። ሁላችንም የእግዚአብሔር ልጆች ሁላችንም በተጨነቅንበት፣ ሁላችንም ባዘንበት፣ ሁላችንም ችግርና ፈተና በደረሰብን ሰዓት ከኛ የማይለየን ምንም ኃጢአት ብንሰራ እንኳን ምናልባት ፍጹም እስከምንመለስ ድረስ ለትንሽ ርቀት ከኛ ፈቀቅ ይል ካልሆነ በስተቀር መንፈስ ቅዱስ ፈጽሞ አይለየንም። ለምን ከተባለ እግዚአብሔር ከኛ እንደማይለይ ምንም ኃጢአት ብንሰራ በደል ብንሰራ እንኳን ከኛ እንደማይለይ ይልቁን ከነ ኃጢአታችንና ከነ በደላችን እንድንቀርበው የጋበዘን አምላክ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ስንመለከት እናንተ ሸክማችሁ የከበደ እናንተ ኃጢአታችሁ በደላችሁ የበዛ ከነ ሸክማችሁ ከነ በደላችሁ ወደ እኔ ኑ ስለሆነ የሚለን መንፈስ ቅዱስ ወደ እሱ የሚያቀርበን እኛ እንሸሸው እንደሆነ እንጂ እሱ የማይሸሸን እኛ እንርቀው እንደሆነ እንጂ እሱ የማይርቀን እውነተኛ መንፈስ ነው። እነዚህን የፈሩትን የተጨነቁትና የተብረከረኩትን ሐዋርያትን በዛሬው ዕለት የቀደሰበት የባረከበት ስለሆነ እኛም በተለያየ ችግር በተለያየ ፈተና ብንሆን እንኳን መንፈስ ቅዱስ እንደሚባርከን፣ መንፈስ ቅዱስ እንደሚያጽናናን፣ መንፈስ ቅዱስ ያዘነውን እንደሚያስደስተን አምነን እናውቀን ስለ መንፈስ ቅዱስ አምላክነት ስለ መንፈስ ቅዱስ እግዚአብሔርነት በውል ልንገነዘብ ልንረዳ ያስፈልጋል። ስለዚህ ይሄ ሳምንት በሙሉ በዓለ መንፈስ ቅዱስ ተብሎ ይጠራል። እንደውም ቅዱስ ዮሐንስ አፈወርቅ ይችን ዕለት የቤተ ክርስቲያን የልደት ቀን ይላታል። ቤተ ክርስቲያን ስንል ህንፃውን ማለታችን እንዳልሆነ ልብ ማለት ያስፈልጋል። ህንፃው አንድ ነገር ነው፣ ግን መንፈስ ቅዱስ መጀመሪያ እኛን ነው በ40ና በ80 ቀናችን የወለደን። ህንፃው እኛ ከተወለድን በኋላ እኛ ለአገልግሎት ይጠቅመን እኛ ለአገልግሎት ይረባን እግዚአብሔርን እናመልክበት ዘንድ የሰራ ነው መሆኑን እና የመጀመሪያዎቹ የእግዚአብሔር መንፈስ ቅዱስ ማደሪያ ቦታዎቹ እኛ እንደሆን ልንገነዘብ ያስፈልጋል። በመጨረሻ ቅዱስ ጳውሎስ ይህንን ሲያጸናው በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ይለናል። የመንፈስ ቅዱስ ማደሪያዎች ከሆን መንፈስ ቅዱስ እንዲያድርብን የሚያስችል ነገር ሰርተን መገኘት መቻል አለብን። በዓለ ጰራቅሊጦስን ይህን ሳምንት መንፈስ ቅዱስን እያሰብን ስናከብር ራሳችን እያየን ወደ እሱ የሚያቀርበን ነገር እየሰራን ልናከብረውና ልናስታውሰው የሚገባ በዓል መሆኑን ባጭሩ ቤተ ክርስቲያን መልእክቷን የምታስተላልፍ ይሆናል። እግዚአብሔር አምላካችን ሁላችንም ከልዩ ልዩ ፈተናና መከራ እንዲጠብቀን እንዳጽናና እንዳስደስተን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። መልካም በዓለ ጰራቅሊጦስ ይሁንላችሁ። በድጋሜ በመላው ዓለም የምትገኙ ኦርቶዶክሳውያን እግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር።